እንግሊዝና ፈረንሳይ በይፋ ጦርነቱን ተቀላቀሉ። እስራኤል ወደ ቤይሩት እግረኛ ጦሯን ልትልክ ነው። አሜሪካ 11 የኢራን የባህር ኃይል መርከቦችን አሰጠመች። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን የሚገኘው የናታንዝ የኒኩሌር ማብላያ ጥቃት እንደደረሰበት ገለጸ። ኢራን በሳውዲ አረቢያ የሚገኘውን ትልቁን የነዳጅ ማጣሪያ በድሮን ጉዳት አደረሰችበት። በተጨማሪም ኢራን የሆርሙዝ ሰርጥን 100% ዘግታለች። እነዚህንና ሌሎችም አዳዲስና ትኩስ መረጃዎች እንዲደርሷችሁ የዓለም እንዴት ሰነበተች ፔጃችንን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። እንግሊዝ በባህሬን የሚገኘው 300 በላይ ወታደሮችን የያዘው ቤዟ በኢራን በተተኮሰ ሚሳኤል ለጥቂት ከተረፈ በኋላ ጦርነቱን በይፋ ተቀላቅላለች። በዚህም ኢራን ወደ ባህሬን ለጥቃት የላከችውን ድሮን በጀቶች መታ የጣለች ሲሆን ካሁን በኋላ ሙሉ ለሙሉ ወደ ጦርነቱ መግባቷ ታውቋል። በተጨማሪም ከዩናይትድ አረብ ኤሚሬትስ ጋር የጥበቃ ስምምነት ያላት ፈረንሳይ በሚራጅ ጀቶቿ በመታገዝ ለዩኤኢ ድጋፏን እያደረገች እንደሆነ አሳውቃለች። ይህም በጦርነቱ ላይ እየተሳተፉ ያሉ ሀገራትን ቁጥር ከ13 በላይ ያደርሰዋል። ሄዝቦላ በትናንትናው ዕለት ወደ እስራኤል ሮኬቶችና ሚሳኤሎችን መተኮሱን ተከትሎ እስራኤል በወሰደችው ጥቃት በቤይሩት የነበረ የሄዝቦላ የፖለቲካ ኃላፊን በመግደል ትልቅ ኪሳራን አድርሳለች። አሁንም እግረኛ ሰራዊቷን ወደ ቤይሩት ለማስገባት ዝግጅት ላይ እንዳለች አሳውቃለች። አሜሪካ በኦማን ባህር በኩል የነበሩ 11 የኢራን የባህር ኃይል መርከቦችን በቢ1 ቦምበሮችና በሚሳኤሎች በመደብደብ 11ዱንም አስምጣቸዋለች። ዶናልድ ትራምፕ ከዚህ ጥቃት በኋላ እንደተናገሩት ገና ጥቃታችንን ሙሉ ለሙሉ አልጀመርንም፣ ከዚህ በላይ ጥቃት ገና በኢራን ላይ እናደርሳለን ሲሉ ዝተዋል። በኢራን ውስጥ ከ40 እስከ 50 ሜትር ጥልቀት ተቆፍረው የተሰሩትና እስከ 7.6 ሜትር በሚደርስ ውፍረት ባለው ኮንክሪት የተሸፈኑት የናታንዝ የኢራን የኒውክሌር ማብላያ ተቋም ላይ በአሜሪካ ቢ1 ቦምበሮች በተወሰደ እርምጃ ጥቃት መድረሱን የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በዛሬው ዕለት አስታወቀ። ይህ ጥቃት ተጠናክሮ የሚቀጥል ከሆነ ምናልባትም በውስጡ እስከ 60% ድረስ የተብላላ ዩራኒየም ይዟል ተብሎ የሚገመተው ይህ የኒውክሌር ማብላያ ከፍተኛና አሳሳቢ ጉዳት በኢራን ላይ ያደርሳል። ኢራን በሳውዲ አረቢያ የሚገኘውን ትልቁን የነዳጅ ማጣሪያ ራስ ታኑራን በድሮኖች ጥቃት በማድረስ ለጥቂት ጊዜዎች እንዲዘጋና እሳት እንዲፈጠርበት አድርጋለች። ከዚህም በኋላ የሳውዲ አረቢያ ባለስልጣናት ከባድና ትልቅ ማስጠንቀቂያ ወደ ኢራን ልከዋል። ከዚህ በተጨማሪም ኢራን የሆርሙዝ ሰርጥን 100% በመዝጋት አንድ ጠብታ ነዳጅ በሆርሙዝ ሰርጥ በኩል እንደማያልፍ ለዓለም አሳውቃለች። በአጠቃላይ ይህ ቅዳሜ ዕለት የጀመረው ጦርነት መልኩን በመቀያየር ከ13 በላይ ሀገራትን በማሳተፍ ይበልጡኑ አስፈሪ የሆነ መጥቷል። ከዚህ ጋር ተያይዞም የሰሜን ኮሪያው መሪ ኪም ጆንግ ኡን ለኢራን ትልቅ ድጋፋቸውን እንደሚሰጡ ያሳወቁ ሲሆን ቻይናም በበኩሏ ለኢራን እጅግ ዘመናዊና ከዚህ በፊት ያልታዩ ሚሳኤሎችን በድጋፍ መልክ ማቅረቧ እየተነገረ ይገኛል። በእስራኤል በተወሰደ ጥቃት ቅዳሜ ዕለት በተገደሉ የጦር ጄኔራሎች ምትክ የተሾሙ አዲሱ የኢራን የጦር ሚኒስቴርም በዛሬው ዕለት እስራኤል ባደረሰችው ጥቃት ገድላቸዋለች። እኚህ ባለስልጣን በስልጣን ላይ የቆዩት ለ2 ቀናት ብቻ ነበረ። ሌሎች ዜናዎችን በጥልቀት እንዳስስበትን ፕሮግራም በቀጣይ እናቀርብላችኋለን። እስከዛው ግን የዓለም እንዴት ሰነበተች ፔጃችንን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ፈጣንና ሰበር መረጃዎች ይደርሷችኋል።